ሰላም እንደምን ሰነበታችሁ የአሜን ቲዩብ ቤተሰቦች። ዛሬም እንደተለመደው ከመጽሐፍ ቅዱስ ከስንክሳር ገድላትና ቅዱሳን መጽሐፍት እንዲሁም ከተለያዩ መንፈሳዊ መጽሐፍት የተውጣጡ ጥያቄዎች ይዘንላችሁ መጥተናል። ቆይታችሁ ከኛ ጋር ይሁን። ቀጥታ ወደ ጥያቄ ተራ ቁጥር 1 ስንት አይነት ሞት አለ? ሀ2 ለ3 አምራ 4 መልሱ ለ3 ስጋዊ ሞት ነፍስ ከስጋ ስትለይ፣ መንፈሳዊ ሞት ሰዎች በኃጢአት ምክንያት ከእግዚአብሔር ሲለዩ፣ ዘላለማዊ ሞት በፍርድ ቀን ከእግዚአብሔር ፊት ለዘላለም መለየት ናቸው። ጥያቄ ተራ ቁጥር 2 ቅዱስ ሉቃስ ጌታን ከመከተሉ በፊት ስራው ምን ነበር? ሀ ሐኪም ወይም ዶክተር፣ ለ ነጋዴ፣ ሐመርሃ አሳ አጥማጅ። መልሱ ሀሌቶ ሐኪም ወይም ዶክተር ነበር። ቅዱስ ሉቃስ ጌታችንን ከመከተሉ በፊት በዋነኝነት ሐኪም ዶክተር ነበር። በመጽሐፍ ቅዱስ ጳውሎስ የተወደደው ሐኪም ሉቃስ ብሎ ጠርቶታል። ቆላስይስ 4:14። ጥያቄ ተራ ቁጥር 3 ለመናብርት አለቃ ሆኖ የተሰየመው መልአክ ማን ነው? ቅዱስ ሚካኤል፣ ለቅዱስ ሩፋኤል፣ ሐመርሃ ቅዱስ ራጉኤል። መልሱ ለቅዱስ ሩፋኤል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ ለመናብርት ወይም አጋዕዝት አለቃ ሆኖ የተሰየመው ቅዱስ ሩፋኤል ነው። ጥያቄ ተራ ቁጥር 4 የአምስቱ ብሔረ ኦሪት ጸሐፊ ማን ነው? ቅዱስ ሄኖክ፣ ለጠቢቡ ሰለሞን፣ ሐመርሃ ሊቀ ነቢያት ሙሴ። መልሱ ሐመርሃ ሊቀ ነቢያት ሙሴ ነው። ሊቀ ነቢያት ሙሴ አምስቱ መጽሐፍት ማለትም ኦሪት ዘጸአት፣ ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ይባላሉ ማለት ነው። ጥያቄ ተራ ቁጥር 5 ማኔ ቴቄል ፋሪስ ተብሎ የተጻፈበት ንጉሥ ማን ነው? ብልጣሶር፣ ለናቡከደነጾር፣ ሐመርሃ ዳርዮስ። መልሱ ሀሌቶ ብልጣሶር። የተጻፈው ጽሕፈት ማኔ ቴቄል ፋሪስ ይላል። ፍቺውም ማኔ ማለት እግዚአብሔር መንግሥትን ቆረጠው ማለት ነው። ቴቄል ማለት በሚዛን ተመዝነህ ቀለህም ተገኘ ማለት ነው። ፋሪስ ማለት መንግሥት ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ ማለት ነው። ትንቢተ ዳንኤል 5:25 ላይ። አብራችሁን ስለቆያችሁ እግዚአብሔር ያክብርልን። በቀጣይ በሌላ ጥያቄዎች እስከምንገናኝ ቸር ቆዩ።